ሰላም ቤተሰብ እንዴት ናችሁ? ሰላም ዋላችሁልኝ? እግዚአብሔር ይመስገን። የእግዚአብሔር ሰላም ከሁላችሁ ጋር ባላችሁበት ይሁን ያልኩኝ እኔ በጥቂት ሰዓት እረፍት ትልቅ ሰዓት ረጅም ሰዓት እፎይታኝ አገኘው። ዛሬ ማምሻውን እራት መስራት ቀራና እኛ ቤተሰቦቼ ውጪ እራት እንበላለን፣ በጊዜ ባህር ዳር እንሄድ አሉ። እነሱም ሻይና ጋህዋቸውን ይዘው ቁጭ ያሉ። እኔ ስልኬን ይዤ ወደ ውጪ ወጣው። ትንሽ ወደዚህ ወደዛ ልራመድ አልኳቸው። እሺ አሉኝ። ልጅም ስለሌለ ጫና የለም። እግዚአብሔር የተመሰገነ ይሁን። ከዛ ስልኬን ይዤ ወደ ባህሩ ዳር ወጣ ብዬ ከስልኬ ጋር ቆይታዬን ያደረኩ ነው። እናንተ ደግሞ ቆይታችሁም ከነጋር አድርጉ። እቺ ባህር የምትገኘው በዱባይ ውስጥ ከቻርጃ ወጣ ብሎ በምትገኘው በአጅማን ፊሽ ማርኬት በመባል በምትታወቅ ቦታ ነው። አጅማንን የምታቁ ፊሽ ማርኬት የምታቁ ያው አሳ ገበያ አሳ የምትጠመደውም በዚህ ነው። የአሳ መጥመጃ ቦታውንም አስጎበኛችኋለሁ። ቤተሰብ ዛሬ እጅግ በጣም ደስ ብሎኛል። እንኳን ደስ ያለሽ፣ እንኳን ከእራት መስራት ተረፍሽና ውጪ ወጥተሽ ንጹህ አየር ተቀበልሽ በሉኝ። እንዴት ናችሁ? በተረፈ እናንተ ደህና ናችሁ? እግዚአብሔር አምላክ ይመስገን እኔ ደህና ነኝ። ደስ ያለኝ በትንሿ ደቂቃ እኔ ትልቅ እፎይታ ነው ያገኘሁትበት። ከነሱ ጋር መውጣት በእርግጥ ደስ ባይልም ልጅ ከሌለ ደግሞ እነሱ ይዘዋቸው አይቀመጡም። ወጣ ትላላችሁ፣ ለራሳችሁ ትንቀሳቀሳላችሁ ስልካችሁን ይዛችሁ። ያው ሆኖም ግን ከቤት ስትወጡ ደስ ይላል፣ በተለይ ልጅ ከሌለ እና እንደዛ ነው እላችኋለሁ። ቤተሰብ በጣም እጅግ በጣም ደስ ብሎኛል። የአዳዲስ ፎቅ እየተሰራ ነው። ሰፈሩ የቆየ የድሮ ሰፈር ነው፣ ግን አሁን ህንጻዎቹ አዳዲስ ተጀምሮ እየተሰሩ ነው። በተለይ ባህሩ ደግሞ ደስ ይላል። ከዚች ትንሽ ወደዛ ራቅ ብሎ አሳ የምጠመድበት የአሳ ማጥመጃ ቦታው አለ። በጣም ደስ ይላል። ቤተሰብ ደስ ብሎኛል። ማርያምን እኔ ከነሱ ተላቀ ብቻዬን ከስልኬ መንቀሳቀስ ራሱ ለኔ ትልቅ ደስታ ነው የተሰማኝ። ምን ትሉኛላችሁ? እስኪ እንደኔ ዛሬ እራት የሌለባችሁ እራት ከመስራት ያረፋችሁ መስገን በሉልኝ፣ እንኳን ደስ አለሽ በሉኝ። እና ባህሯ ባጭሩ ይህንን ይመስላል። ከባህር ማዶ ጀልባዎቹ አሉ። እንደገና በመጠነኛ ደግሞ ህንጻዎች ምናምን አሉ እና በጣም ደስ ይላል። ያው ውጪ መውጣት እንዴት ደስ እንደምል፣ በተለይ ህፃን ልጅ ከሌለ ከነሱ ተለይታችሁ ብቻችሁን ስትንቀሳቀሱ ከስልካችሁ ጋር ጊዜያችሁን ስታደርጉ እንዴት ደስ እንደምል ቤተሰብ እና እንደዛ ነው እላችኋለሁ። ዛሬ እችን ባህር ላስጎበኛችሁ ብዬ ነው እኔ ያየሁትን እናንተም እዩ ብዬ ነው። እና እጅግ በጣም ደስ ብሎኛል። እንኳን ደስ አለሽ በሉኝ፣ እንኳን ደስ አለሽ በሉኝ፣ እንኳን ደስ አለሽ በሉኝ። አሁን ወደ አሳ መጠምዱበት የሄድኩ ነው። ትንሽዬ በእግር አንድ 5 ደቂቃ ያህል በእግር መራመድበት መንገድ አለች። ያኔ 5 ደቂቃም አይሆንም እና እንደዛ ነው። ወይኔ ቦታው ደግሞ ጸጥታው ደስ ስል የፈለገ ሰው ብቻ ነው እዚህ መምጣት የምችለው የምፈልገው ማለት ነው። እና እኔ ደግሞ ስልኬን ብቻ ይዤ ወጣ ብዬ ነው ከሁሉም ፈንጠር ብዬ ነው። እና በጣም ደስ ብሎኛል ቤተሰብ። እና እስኪ ይኸው የአሳ መጥመጃ መኪና አያችሁ፣ ያውላችሁ። ወይኔ የአርባ ምንጭ አሳ መጥመጃ ይመስላል። በነገራችን ላይ አይታችሁ ከሆነ ይሄ አሁን አሳ የምጠመድበት ታው ነው። እኔ በጥቂቱ ነው ወደዛ ፀሐይ አለ፣ ወደ ፀሐዩ መሄድ አልፈለኩም እንጂ ወደዛ ጠጋ ሲባል በጣም ሰፊ ነው
ያኔ አሳ የሚጠመድበትም ሰፊ ነው፣ ባህሩም ሰፋ ያለ ነው። እኔ ወደዛ ትንሽ ራቅ ካልኩኝ ፀሐይ ፈርቼ ነው። ያው የዚህ ሰዓት ፀሐይ ብዙ የሚያቃጥልም ባይሆንም ትንሽ ያው ላብም ይላል ብዬ ነው እና ጥላ ቦታ ሆኜ ነው። በጣም ደስ ይላል። በጣም ቤተሰብ በጣም ደስ የሚል ሰዓት ናት ለኔ ዛሬ። በጥቂቷ ሰዓት ትልቅ እፎይታ ያገኘሁበት በቃ እንደዚህ ነው እላችኋለሁ። ዛሬ እራት ማምሻ ሰዓት እጅግ በጣም ደስ ብሎኛል። እንዲህ ነው በቃ ሰፈራችን ምናችን እችን ትመስላለች። ትንሽዬ ወደ 15 ሰዓት በመኪና 15 ደቂቃ በመኪና በእግር ግን አንድ ግማሽ ሰዓት ትሆናለች ከቤታችን የሄድንበት ባህር ዳር ማለት ነው። ያው እነሱ ባህር አጠገብ ይወዱ የለ ብርቃቸው ነው። እዚህ ሀገር አቧራ ብርቃቸው፣ ባህሩ ብርቃቸው። በነገራችን ላይ የትም ባህር ደስ ይላል። አፈር ብርቃቸው፣ አቧራ ብርቃቸው፣ ምኑ ብርቃቸው ነው። እና ይሄንን ይመስላል እላችኋለሁ። ይሄንን ይመስላል በቃ። እንኳን ከእራት መስራት ተገላገልሽና እንኳን ደስ አለሽ በሉኝ። እኔም ደስ ብሎኛል። እንደኔ በራት መስራት ተያይዛችሁ የምታመሹ እህቶች በሚቀጥለው ቀን እናንተም እንደዛ ወጣ በሉና እራት ከመስራት ተገላገሉ እላችኋለሁ። አሁን ፀሐይ ነው። መልካም ጊዜ ተመኘሁላችሁ። መልካም ሰዓት ተመኘሁላችሁ። እችን ይመስላል እላችኋለሁ። እንደዚህ ነው። እጅግ በጣም ደስ የምትል አካባቢ ነው። በተለይ ባህሯ በጣም ደስ ትላለች። በቃ እንደዚህ ነው እላችኋለሁ። እህቶቼ፣ ወንድሞቼ፣ ቤተሰብ በሙሉ መልካም ጊዜ ለእናንተም አንድ ቀን ይሁንላችሁ ባይ